ሲደውልልኝ ያው መስመር ነው የሚያሰምር። ይሄንኛው እንደምታዩት ቨርቲካል መስመር ያሰምራል። የዚህ ችግር ምንድነው ብዬ ሙሉን ቼክ አደረኩት። እዚህ ጀምሬ ፓናሉን ቼክ አደረኩት ማለት ነው። እንደምታዩት እዚህ ላይ ፓናሉን ሙሉዎች ፓናሎች እነዚህ ይሰራሉ። የዚህ ችግር ብዙ ጊዜ የሚሆነው በረሮ ምናምን ስለሚገባበት ምን ይሆናል ይዝጋል ማለት ነው። ስለዚህ ይሄን የዛገውን ፓርት ፈቅፍቄ ሞከርኩት በሶፍት ማለት ነው። በዛም ሊመጣልኝ አልቻለም። ስለዚህ ቮልቴጆችን ቼክ እናደርጋለን። ቮልቴጅ ቼክ ስናደርግ እዚህ መልቲሜትራችን ላይ ዲሲ ላይ አድርገን ቮልቴጅ ቼክ እናደርጋለን ማለት ነው። እዚህ ላይ ቼክ ስናደርግ እንደምታዩት እዚህ ላይ እናስቀምጥና በጥንቃቄ ኮፍ እንዳይነካብን። እንደገና ደግሞ እቺ ይሄንኛው ፖዚቲቭ ነው፣ ይሄንኛው ኔጌቲቭ ነው። ስለዚህ ይሄን ምን እናደርጋለን ግራውንድ ላይ እንይዝና የዚህ የአይሲዩ ወጭ ቼክ እናደርጋለን ማለት ነው። መጀመሪያ ቪጂኤች ቼክ እናደርጋለን። ስለዚህ ቪጂኤች እዚች ላይ እንደምታዩት እዚህ ላይ 24 ቮልቴጅ መስጠት አለበት፣ ከ24 በላይ መስጠት አለበት። እሱን ቼክ እናደርጋለን ቦርዳችን ላይ ማለት ነው። እንደምታዩት 18 ቮልቴጅ ሰጥቶናል ማለት ነው። እስኪ ይሄንን አብርተን እንደገና እናበራዋለን። ከ24 በላይ መስጠት አለበት። ሶኬት እናጥፋን እናበራን እንትንልና እንደገና ቮልቴጅ ቪጂኤች ቼክ እናደርጋለን። ይሄው ቪኮም ቪጂኤች ይላልናል። እንደምታዩት 26 ቮልቴጅ ይላል ማለት ነው እንደምታዩት። ስለዚህ 26 ቮልቴጅ እዚህ ላይ ኖርማል ነው ማለት ነው፣ እየቀነሰ ነው የሚመጣ። እንደገና ደግሞ ምን እናደርጋለን እዚህ ላይ ቪኮም ቪኤፍ የሚል አለ። ቪኤፍ ማለት ቪጂኤል ነው። እዚህ ላይ ቪጂኤል 7.2 ቮልቴጆች አሉ። እነ ቪዲዲ እነ ቪጂኤችም አሉ። እነ ቪዲዲን ደግሞ እዚህ ላይ ቪዲዲ አለ ማለት ነው። እዚህ ላይ እንደምታዩት ዲቪዲዲ የሚል አለ። እንደምታዩት 3.3 ቮልቴጅ አለ ማለት ነው። ስለዚህ ስክሪኑ እንዲከፍት ያደርግልናል ማለት ነው። ስለዚህ ምን እናደርጋለን ወደዚህ የሚሄዱ ቮልቴጆችን ቼክ እናደርጋለን። ስለዚህ በዚህኛው ሳይድ ኮፍ ስላለው ይሄ ሳይድ ኮፍ ቼክ ስናደርግ የዚችን ቁጥር ቼክ እናደርጋለን። እዚች ላይ ያለች ቁጥር አለች፣ ጨለማ ስለሆነች አይታያችሁም። ስለዚህ ራቅ አድርጉ። የዚህ ችግር እንትን አለባት። አሁን ምሳሌ ላይት ላብራና ላሳያችሁ። ይቺ ማለት ነች። እነዚህ ፓርቶች የራሱ ቁጥር አለ። ይሄን ቁጥር ኢንተርኔት ላይ ሰርች በማድረግ እዚህ ላይ ኢንተርኔት ላይ ሰርች ስታደርጉት ምን ይመጣላችኋል? ኤንቲ 3958 የሚል ኢንተርኔት ላይ ሰርች ስታደርጉት ኤንቲ 39538ኤች የሚል ይመጣላችኋል ማለት ነው። ስለዚህ የዚህ ኮፍ እንደምታዩት እዚች ላይ 1 2 8 7 4 9 የሚል አለ። ይሄንን አንደኛዋ ቪጂኤች ነች ማለት ነው። ሁለተኛዋ ቪጂኤል ነች። ሶስተኛዋ ቪዲዲ ነች ማለት ነው። ስለዚህ ቪዲዲ ቼክ እናደርጋለን። ምንድነው የምናደርግ ግራውንድ ላይ እንይዝና ይሄንን አንዱ ቮልቴጃችን ይሄንን አንዱ እግራችንን ግራውንድ ላይ እናደርጋለን። እንደምታዩት ግራውንድ ላይ እናደርግና እዚህ ላይ እንደምታዩት መልቲሜትራችንን ቼክ ማድረግ ትችላላችሁ። እዚች ላይ እንመጣና ይሄንኛውን የዚችን መስመር ማለት ነው አንዷን እግር እዚች ላይ ቼክ እናደርጋለን። ቪጂኤች የምትላለች ቼክ እናደርጋለን። ስለዚህ የመጀመሪያዋን አንዷን እግር እዚህ ላይ ነው ያለች። ይችን ምን እናደርጋለን ፓወር ኦን ካደረግን በኋላ እዚህ ላይ ቼክ ስናደርግ ቪጂኤች ስለሆነ ከ24 ቮልቴጅ ቅድም ያገኘነውን ቮልቴጅ ማግኘት አለብን ማለት ነው። እዚህ ላይ ግራውንድ ይሄው እንደምታዩት እዛ ላይ 24 ቮልቴጅ እየሰጠን ነው ማለት ነው። እንደምታዩት እዚህ ላይ 24 ቮልቴጅ እየሰጠን ነው። ቪጂኤል ግን ቪጂኤል ደግሞ ሁለተኛዋ ማለት ነች። እቺ ማለት እዚህ ላይ ቪጂኤል አለ። እቺ ማለት ቪጂኤል እቺ ነች። ስለዚህ ቪጂኤል ደግሞ ከ5 ቮልቴጅ ማግኘት አለብን። እንደምታዩት እዚች ላይ ቪጂኤል አለች 0.5 ቮልቴጅ ነው የሚለን ማለት ነው። እንደምታዩት ሁለተኛዋን ቼክ በምናደርግበት ጊዜ ስለዚህ ችግሩ ምንድነው ማለት ነው የዚህ ችግር አለበት ማለት ነው። ስለዚህ እሱን በይደን ቼክ እናደርገዋለን። የዚህ የስክሪናችን ቪጂኤል የምትል እዚች ላይ ነው ያለች። እሷን በሊድ እንቀባታለን ማለት ነው። ጃምፐር ዌር በመጠቀም እሷን እናረጋታለን። ዘን ምንድነው የምናደርግ እዚች ላይ አንዴ እቺን ስክሪኑን እናላቀቃታለን። ቀስ ስክሪኑን እናላቅና ቪኮም ቪኤፍ የምትላለች እሷን ሊድ እንቀባታለን ማለት ነው። እንደምታዩት እዚህ ላይ ኦፍ አለ።
እንደምታዩት እዚች ላይ እችን በይጃታለሁ ማለት ነው። በይጃታለሁ ይለያል ኋላ እዚህ ላይ ስክሪን እንሰካዋለን። ዘን ይቺ ቪጂኤች ነች እንደምታዩት። ፓወር እንሰካለን። እዚህ ላይ ፓወር እንሰካለን ማለት ነው። ፓወር ስንሰካ ስክሪኑ እንደምታዩት መስመር ያሰምራል ማለት ነው እንደምታዩት። ስለዚህ የኮፍ ችግር አለበት እያቸዋለሁ። ይቺን ቮልቴጅ ቼክ እናደርጋታለን። ግራውንድ ላይ ይሄንን ግራውንድ እናደርግና ይሄን ቼክ እናደርጋለን። ይሄ እንደምታዩት ግራውንድ ቼክ ስናደርግ 7 ቮልቴጅ መጥቶልናል። ለምንድን ነው የምናደርግ? ይችን 7 ቮልቴጅ እንይዝና ይችን መልቲሜትራችንን እናደርጋለን ኮንቲኒቲ ላይ እናደርጋለን ማለት ነው። ስለዚህ እንመጣና ይችን እጥፍ እናደርጋትና እዚች ሁለተኛዋ ላይ ምን እናደርጋለን? እንነካለን ማለት ነው። እንደምታዩት እዚህ ላይ ምስል ይመጣልናል። ያያችሁት ነው። ይሄ መስመር ያሰምራል። እንደገና ደግሞ ምስል ይመጣልናል ማለት ነው። ይሄ እንደምታዩት እዚህ ላይ ጥሪት ብሎ ምስል መጥቶልኛል ማለት ነው። ይሄን ሳላቀቀው ምስሉ ይጠፋል። ሳያይዘው ምን ይመጣል ማለት ነው? ምስል ይመጣል ማለት ነው።